እሺ እንጀምር። ማወቅ ያለባችሁ ነገር ቲክቶክ ቫይራል መውጣት ከፈለጋችሁ አንደኛ ኤዲቲንግ ማወቅ የለባችሁም፣ አልጎሪዝም ማወቅ የለባችሁም። ይህ ሴቲንግ ኳሊቲ ምናምን ሁሉም ነገር ውሸት ነው። እናንተን ለመሸወድና ለማዳከም አብዛኞቹ ሰዎች ይህ ይጠቀሙታል ማለት ነው። ልንገራቸው ቢካዝ ራሳቸውም ስለዚህ ነገር ግዴታ የላቸውም። ቢካዝ እንደዚህ ተመሳሳይ ምክራቸው የሚተገብሩት ከሆነ እየሰራላቸውም ቫይራል እየወጡም ካልሆነ ማለት ነው ላይክ ጋይስ ለምንድነው ምክራቸው የምትሰሟቸው? ገባችሁ አይደለ? አንዳንድ ሰዎች አሁን ለምሳሌ አልጎሪዝም ላይ ፎከስ አድርጉ፣ ሴቲንግ ላይ ፎከስ አድርጉ እያሉ ማለት ነው ያቺ ቪዲዮ ብቻ ነች ቫይራል የምትወጣው። ሌላ ቪዲዮዎቻቸው ስንት ናቸው? 5000 10000 ቪው ነው የሚያገኘው። ገባችሁ አይደለ? ስለዚህ እናንተ ማንን ነው መስማት ያለባችሁ? በንግግር በወሬ ብቻ ሳይሆን በተግባር የሚያሳያችሁ። እኔን ፎሎው ካረጋችሁኝ፣ ሼር ካረጋችሁ፣ ኮሜንት ካረጋችሁ፣ ከዛ ፋቮራይት ካረጋችሁ እያሉ የሚገግሟችሁ ሰዎች ምንም የሚያውቁት ተአምር ነገር የለም። የነሱ ፎሎወራቸው ያሳደጋቸው ይህ ተመሳሳይ ቪዲዮ ነው። ገባችሁ አይደለ? ስለዚህ እኔ ደግሞ ከምንድነው ከንግግር ብቻ ሳይሆን ከተግባርም ተነስቼ ነው ለመከራቸው የጀመርኩት ማለት ነው። ከዚህ በፊት ያሉ ቪዲዮዎቼ በተከታታይ ተመልከቷቸው ምን ያህል ቪው እንዳላቸው። ቫይራል ያልወጣ ቪዲዮ አለ ወይ? ሊትራሊ ወደ 4 ወር 5 ወር ወደ ኋላ ወይም እስከ 1 አመት መመለስ ትችላላችሁ። ሁሉም ቪዲዮ በየቀኑ 10 ቀን 10 ቪዲዮ የምለቀው ሁሉም ቫይራል ነው። ሁሉም ማለት ነው። ስለዚህ ለዛም ነው እኔ ብቁ የሚያደርገኝ እናንተን ለመምከር ምን ማድረግ እንዳለባችሁ ለመናገር ማለት ነው። ኦኬ ይህ ስልጠና እንግዲህ በነፃ ነው። አቅም ለሌላችሁ ሰዎች በነፃ ተምራችሁ ከዛ በኋላ ቫይራል እንድትወጡ ነው የምፈልገው። ፍላጎቴ እሱ ነው። ገባችሁ አይደለ? የመጀመሪያ ስቴፕ እንግዲህ ምንድነው? ቲክቶክ አንደኛ መውጣት ከፈለክ ማይንድ ሴት ማስተካከል አለብህ። ከአይምሮ ነው የሚጀምረው። አይምሮ ነው የሚጀምረው። ብዙዎቻችን ቫይራል ለምን አልወጣሁም ብለን እንጨናነቃለን። የስልካችን ካሜራ ኳሊቲን ይመስለናል ትልቁ ችግር ማለት ነው። እሱ አይደለም። የካሜራችን ኳሊቲ ችግር ቢሆን ኖሮ ታኩር ቫይራል አይወጣም ነበር። አሁን ያለበት ደረጃ አይደርስም ነበረ። የታኩር ካሜራ ቫይራል ያስወጣችው በጣም ኳሊቲው የተበላሸና የሆነ ድብዝዝ ያለ ቪዲዮ ነው። ስለዚህ ኳሊቲ አይደለም እናንተ የያዛችሁ አይምሯችሁ ነው። አንደኛ ማመን ይኖርባቸዋል። ገባችሁ አይደለ? ለምሳሌ አሁን 500 ፎሎወርስ ወይም ተከታይ ካላችሁ ወይም ደግሞ 300 ቪው እያገኛችሁ ከሆነ አይምሯችሁ ማመን አለበት እናንተ 100,000 ፎሎወር እንደሚገባችሁና 1 ሚሊዮን ቪው በቪዲዮ እንደሚገባችሁ አይምሯችሁ ማመንና መቀበል አለበት። ተረጃችሁ? በጣም ጉንፋን ይዞኛል። ስለዚህ አፍንጫ በቃ እያሳልኩ ምናምን ነው ማስተምራችሁ። አይምሯችሁ ማመን አለበት። በቃ እኔ 100,000 ተከታይ ይገባኛል ስግጥ በቃ ይገባኛል ብላችሁ እመኑትና አይምሯችሁ ከዛ በኋላ በአንድ ቪዲዮ 1 ሚሊዮን ቪው አገኛለሁ ብላችሁ እመኑ። ገባችሁ? ከዚህ በፊት እኮ 1 ሚሊዮን ቪው ያለው ቪዲዮ አልነበራችሁም፣ የላችሁም። ፎሎወራችሁም 100,000 አልቀረበም።